ብሔር በዚህ መንፈስ ይባርከን። ጌታ ይባረክ። ከኔ ጋር ያየን ያለነውን የጌታችን ኢየሱስ ክርስቶስን ትምህርት ወይ ደግሞ ትኩረት ማድረግ አለብን በወንጌል ትምህርቶች ላይ ብለን በዚህ ዓመት ያየን ያለነውን ዛሬ አንደኛውን ክፍል እንመለከታለን። ከአንድ ሳምንት በኋላ ባለው ጊዜ መለስ ስላደርጋችሁና ጌታ ኢየሱስ ክርስቶስ ያስተማራቸው ብዙ ትምህርቶች አሉ። እነዛን ብዙ ትምህርቶች በሰባት ካታጎሪ ከፍለን አይተናቸዋል እና በእነዚህ በሰባቱ ካታጎሪዎች ስንመለከት ይሄን የሚመስል ቻርት አውጥተን ነበር። እንዳያችሁት እጃችሁ ላይም ወረቀቱ ያለ ይመስለኛል። የመጀመሪያው እግዚአብሔርን ማወቅ የሚል ሴንትራል ፓርቱ ነው። ከዛ ሁለተኛው ክፍል ላይ ያየነው የእግዚአብሔር መንግስት the kingdom of God or the kingdom of heaven ተብሎ የሚባለው የእግዚአብሔር መንግስት አስተምሮ የኢየሱስ ክርስቶስ የትምህርት ማዕከሉ ነበረ። ሶስተኛው ሳምንት ዕለት ያየነው የመዳን ዕውቀት 15 ቀን በሁለት ተከታታይ ክፍል የመዳን ዕውቀት the knowledge of salvation የሚባለው እሱን ተመልክተናል። አራተኛው የነፍስ ዕውቀት ወይ ደግሞ the knowledge of soul ስለ ነፍስ ማወቅ የሚለው ነው። ዛሬ እሱን እንመለከታለን። አምስተኛው የመኖር ዕውቀት እንዴት እንኖር፣ በምድር ላይ ስንኖር እንዴት ነው መኖር ያለብን፣ እኛ ክርስቲያኖች የጌታ ልጆች የእግዚአብሔር መልእክተኞች አምባሳደሮች እንዴት ነው የምድርን ኑሮ አጭርም ትሁን ረጅም ለስጋ የተመቸችም ትሁን ለስጋ ያልተመቸች እቺ የምድሯን ኑሮ እንዴት ነው ክርስቲያን መኖር ያለበት፣ እንዴት ነው የምንኖረው የሚለው እርሱን መጽሐፍ ቅዱሳዊ በሆነ እግዚአብሔር ዕውቀት እሱን እንመለከታለን። ስድስተኛ ደረጃ ላይ የምንመለከተው እንደርስበታለን አንድ ወር ላይ the knowledge of ministry ወይ ደግሞ የአገልግሎት ዕውቀት ሌሎችን ሰርቭ የማድረግ ወይ ጌታን የማገልገል ዕውቀቱ ያስፈልገናል። እሱን እንመለከታለን። ሰባተኛ የምንመለከተው ዘመንን ማወቅ the knowledge of seasons or time የሚለውን ያው ጌታ ያንንም ያስተማረው መጨረሻ ላይ ነው አይደለ? ማቴዎስ ወንጌል ምዕራፍ 24 ላይ ነው። ብዙ ወንጌል ሰብኮ ስለመጨረሻው ዘመን ደግሞ ዕውቀት የሰጣቸው በኋላ ነው። ስለዚህ እሱን ሰባተኛ ትምህርታችን አድርገን ዲሴምበር ላይ እንደርሳለን። ከዛ በፊት ባሉት ጊዜያቶች እነዚህን ክፍሎች እንመለከታለን። ይሄ ትምህርት ወይ ደግሞ በዚህ ካታጎሪ ውስጥ የተከፋፈሉ የትምህርት አምዶች ለኛ የሚጠቅሙን ህይወታችንን ያንጹታል ወይ ደግሞ እንዲቆም ያደርጉታል። አንዱን ይዘን አንዱ እንዲጎለን አይፈልግም። ጥሩ አይሆንም ወይ ደግሞ የዘመመ ይሆናል። ወይ ደግሞ ከነዚህ መካከል ስለ ሶስቱ በቂ ዕውቀት ኖሮን አራቱን ማወቅ ካልቻልን ያም ደግሞ በህይወታችን ክፍተት ይፈጥርና ጠላትም አታክ ያደርገናል። እኛም በቂ የሆነ ወይ ደግሞ ጥሩ የሆነ መንፈሳዊ ህይወት ላይኖረን ይችላል። ስለዚህ በሙሉ ከጌታ አፍ የወጣውን ቃል እሱ ያስተማረውን መመሪያ የሆነንን ቃሉን ስናገኘው ያን ጊዜ ስለ እግዚአብሔር ዕውቀት ያለን ሙሉ ይሆናል። ስለ እግዚአብሔር መንግስት ያለን ዕውቀት ወይ ደግሞ ስለ መዳን ያለን ዕውቀት፣ ስለ ነፍስ ያለን ዕውቀት፣ ስለ አገልግሎት ያለን ዕውቀት እንዲሁም ደግሞ ስለ ዘመን ያለን ዕውቀት ደግሞ ጥሩ ይሆንልናል እና ያንን ማዕከል ያደርጋል ብዬ ስላሰብኩ ነው በዚህ መልኩ የተዘጋጀው። ጊዜ መውሰዱን አትጥሉት። አንዳንዱ ነገር በጣም ጠለቅ ያለ ቴዎሎጂካሊም እንደገናም ደግሞ መጽሐፍ ቅዱስም በንባብም ቢሆን እንኳን ጠለቅ ያሉ ዕውቀቶች ስላላቸው በ45 ደቂቃ እያንዳንዱን አልፈን ወይ በአንድ ቀን ሰባቱንም ተመልክተን መሄድ እንችላለን። ግን ከዛ በላይ ብዙ ሊያስጠኑን የሚችሉ ነገሮች ስለሆኑ ጊዜ መውሰዳችንን አንጥላው። ዛሬ የምንመለከተው የነፍስ ዕውቀት፣ ስለ ነፍስ ያለን ግንዛቤ ወይም ዕውቀት ምን ያክል ነው የሚለውን ጌታ እንዴት እንዳስተማረን እርሱን ነው የምንመለከተው። የንባብ ክፍላችን ሊሆን የሚችለው ማቴዎስ ወንጌል ምዕራፍ 6 ላይ ነው የምናተኩረው። በእርግጥ ሌሎችም ይኖራሉ፣ ግን ከማቴዎስ ወንጌል ምዕራፍ 6 ተነስተን ከተራራው ስብከት ከሱ ተነስተን ብንመለከት ጥሩ ሊሆን ይችላል ብዬ ስላሰብኩኝ ማቴዎስ ወንጌል ምዕራፍ 6ን እሱን አብረን እንመለከታለን። ይሄንን ሐሳብ ስናገኝ ነፍሳችን ያላትን ቦታ ወይ ደግሞ ስፍራ በትክክል እንረዳለን። ደግሞ የነፍስ ክፍል ማለትስ ደግሞ ምን ማለት ነው የሚለውን እሱንም አብረን እንመለከታለን። ምናልባትም ዛሬ ከደረስንና
ወደ መጨረሻው አካባቢ ላይ ከደረስን ለዚች ነፍስ ሊደረግ የሚገባው ትኩረት ወይ ደግሞ ስፔሻል ምን እንበለው ትሪትመንት እንበለው ልዩ የሆነ ጥበቃ ሊደረግላት የሚገባ ነፍስ እንዳለችን እናውቃለን። ስለዚህ የበለጠ ትኩረታችን ወይ የበለጠ አድሎ የምናደርግበት ወይ ደግሞ በጣም እንክብካቤ የምናደርግበት ሴንሲቲቭ ኤንድ ሴንትራል ፓርት እንደሆነች ደግሞ እንደሱ እንረዳለን። ስለዚህ ስለ ነፍስ ነው የምንካፈለው፣ እሱን አብረን እንመለከታለን። ደግማችሁ እንድትሰሙት ስለምናስብ ይሄ ይቀዳል ብዬ አስባለሁ። ስለዚህ እንደሱ እንመለከታለን። ለእግዚአብሔር ቃል ክብር በእግሮቻችን እንቆምና ከማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምረን እንመለከታለን። ከቁጥር 25 ጀምረን እስከ 34 ያለውን ክፍል እንመለከታለን። ከዛ በኋላ ጸልየን ቁጭ ትላላችሁ። አብረን እናነበው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናነባዋለን። ማቴዎስ ወንጌል ምዕራፍ 6 ቁጥር 25 ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይንም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭሉም፣ በጎተራም አይከቱም፣ የሰማይ አባታችሁም ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንደዚህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁንም እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይሄንን ሁሉ አሕዛብ ይፈልጉታል። ይሄ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ቁጥር 33 ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። 34 ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ። በጣም አስደናቂ የሆነ በብዙ ርዕሶች የምንመለከተው የጌታችን የመድኃኒታችን የኢየሱስ ክርስቶስ አስተምህሮ ወይ ደግሞ ዕውቀት የገለጠበት ክፍል ነው። እንጸልይ። እግዚአብሔር አባትና አምላካችን እጅግ አድርገን እናመሰግንሃለን። አንተ ስትፈጥረን እንዴት እንደፈጠርከን ከምን አይነት ነገር አዋህደህ ያው ነፍስ ያለን ፍጡራን እንድንሆን እንዳደረክ አንተ ታውቃለህ። ለኛም ደግሞ ቃልህ ገልጦልናል። ጌታ ሆይ እንደዚህ ተጨንቀህ የፈጠርካት ነፍሳችን አንተን በማወቅ እንድትሞላ፣ በእውቀት እንድትሞላ፣ በጥበብ እንድትሞላ ጌታ ሆይ ስለ ነፍሳችን የከፈልከውን ዋጋ ደግሞ አስተውለን እኛም ነፍሳችንን ላንተ ለታመንከው አምላክ መልሰን አደራ እየሰጠን ያለ ስጋት እንድንኖር፣ በደስታ እንድንኖር ጸጋ እንድታበዛልን፣ ዕውቀት እንድትሰጠን በኢየሱስ ክርስቶስ ስም እንለምንሃለን። ጌታ ሆይ አንተ ታላቅ ነህ፣ የጥበብ ሁሉ ምንጭ ነህ፣ የዕውቀት ሁሉ ባለቤት ነህ። ዛሬም የሚያስፈልገንን ዕውቀትና ጥበብ ግለጥልን፣ በቃልህ አስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል እንደተባለ መንፈስህ ያስተምረን፣ ቃልህን ግለጥልን። ጌታ ሆይ በዚች እንኳን ጊዜ ልባችን ተከፍቶ አንተ ቃል የምንማረውን ነገር ወደ ውስጣችን እንዳይገባ የሚያደርግ የጠላት የዲያብሎስ የአጋንንት አሰራር ደግሞ የተዘራውን ቃል ሊነጥቅ የሚመጣ ክፉ በኢየሱስ ክርስቶስ ስም የታሰረ ይሁን። አባባት ሆይ ክብርህን በመካከላችን ግለጥ። አፍህን ከፍተህ እንዳስተማርካቸው ደቀ መዛሙርትን እኛንም አስተምረን፣ በእውቀትና በጥበብ ሙላን። በኢየሱስ ክርስቶስ ስም ጸለይን፣ አሜን። እግዚአብሔር የተባረከ ይሁን። ጌታ ይባርካችሁ። ቁጭ እንላለን። ይሄ የጌታችን የኢየሱስ ክርስቶስ
ትምህርት ብዙ ነገሮችን ይነካል። እዚህ ቴክስት ላይ መቆየት አንችልም፣ ምክንያቱም ስለ ኑሮ ይመለከታል፣ ስለ እግዚአብሔር መንግስት ይመለከታል፣ ስለ ፕራዮሪቲ ይመለከታል፣ ምን ላይ ነው ፕራዮሪቲያችንን ማድረግ ያለብን የሚለውን ይመለከታል። ይሄ አንዛይቲ ወይ ደግሞ ዲፕሬሽን ዋሪድ የምንሆንበትን ነገር እነዚህን ነገሮች ሁሉ አቮይድ ማድረግ እንዳለብን ስለነሱ ሁሉ በጣም ብዙ ነገር ነው የሚነካካው ማለት ነው። ስለዚህ አንድ ይሄንን ቴክስቱን ብናይ በብዙ መልኩ ነው የምንመለከተው። ከሱ ይልቅ እኛ የያዝነው ቶፒክ ላይ ማተኮር ስላለብን ነፍስ የሚል ቃል እናገኛለን። ስለዚህ ይሄ ነፍስ የሚለው ነገር ከሰውነት ጋርም ደግሞ ጎን ለጎን የተጠቀሰ ነው። ነፍስ የምትባለዋ ማናት የሚለውን እሱን ዲፋይን ከማድረጋችን በፊት በመጽሐፍ ቅዱሳችን ውስጥ ነፍስ ዕውቀት እንዲኖራት እግዚአብሔር ይፈልጋል፣ ወይ ደግሞ ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም ይላል ምሳሌ ምዕራፍ 19 ቁጥር 2 ላይ። ስለዚህ ነፍሳችን ዕውቀት እንዲሞላት ወይ ደግሞ ከዕውቀትም የእግዚአብሔር ዕውቀት የተፈጠረችበት ዕውቀት የማንነት ዕውቀት እንዲሞላት እግዚአብሔር ይፈልጋል። በእርግጥ የነፍሳችን ክፍል የዕውቀት ምንድነው ጎተራ ስለሆነ ብዙ ነገሮችን ማወቅ ይፈልጋል። እዚህ ዓለም ላይ ያለውን የቴክኖሎጂውን የማህበራዊ ኑሮውን የብዙ ነገሮች ዕውቀት ይሞላናል። አንዳንድ ጊዜ እንደም ጢም ብሎ ስለሚሞላ ሌላ ነገር እንዲገባብን እንኳን ስፍራ የምናጣበት ጊዜ አለ። ግን ከዕውቀት በላይ ዕውቀት እግዚአብሔርን የማወቅና እግዚአብሔር እንዴት እንደፈጠረ ለምን እንደፈጠረን ማወቅ በጣም አስፈላጊ ነው። ለሰው ሁሉ ለማንኛችንም ለሰዎች ሁሉ በተለይ ለኛ ለዳነው ሰዎች ጌታ ኢየሱስ ክርስቶስ የደቀ መዛሙርትን አእምሮ ከፈተላቸው የሚል እናነባለን ሉቃስ 24 ላይ አይደለ? መጽሐፍትን ያስተውሉ ዘንድ የእግዚአብሔርን ነገር ያውቁ ዘንድ አእምሮአቸውን ከፈተላቸው የሚል እናገኛለን። ስለዚህ የሰው ነፍስ በዕውቀት እንድትሞላ በመጀመሪያ ደረጃ የሚፈለገው እግዚአብሔርን ማወቅ ወይ ደግሞ ስለ እግዚአብሔር መንግስት ማወቅ ወይ ደግሞ የእግዚአብሔርን ሐሳብ ማወቅ ነው። ስለዚህ ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። በዚህ በመጨረሻው ዘመን ዕውቀት እንደሚበዛ ነብዩ ዳንኤል በብዙ ነግሮናል። ወይ ደግሞ መጽሐፍ ቅዱስ ነቢያቶች እንደሚናገሩት ሰዎች ብዙ ያውቃሉ ግን ለመልካም አይደለም ይላል። ለመልካም ያልሆኑ ብዙ ዕውቀቶች አሉ። ሰውን ለማጥፋት የሚታወቁ ዕውቀቶች አሉ። ወይ ደግሞ ብዙዎችን ለመበደል የሚታወቁ ዕውቀቶች አሉ። ጥበብ የሚመስሉ የዚህ ዓለም ሐሳብ የሚመስሉ መብለጥ የሚመስሉ ወይ ደግሞ የተለያየ ጥቅም ለማግኘት የሚደረጉ አሳቻ መንገዶች ሁሉ እንደ ኖሌጅ እንደ ዕውቀት የሚታሰቡበት ሁኔታ አለ። እነዚህ ሁሉ በእግዚአብሔር ዘንድ ዕውቀቶች አይደሉም። ይልቁንም ጳውሎስ እንደሚለን እግዚአብሔር የዚህ ዓለምን ዕውቀት ለማሳፈር ሞኝና የማይጠቅም ነገር መረጠ። ምክንያቱም ዓለም በጥበቧ ስለምትመካ የዚህን ዓለም ጥበብ ለማሳፈር የሰዎችን ዕውቀት ከንቱ ለማድረግ በስብከት ሞኝነት አዳነን። ክብር ለኢየሱስ ይሁን። ስለዚህ በዚህ ዓለማችን ላይ ወይ ደግሞ በዚህ ሁሉ ዘመን እየተጠራቀመ የመጣው በምድር ላይ ያለው ዕውቀት በአብዛኛው ለነፍሳችን የሚጠቅም አይደለም። ለስጋችን በተወሰነ ደረጃ ሊረዳን ይችላል፣ ለሰርቫይቫል ሊረዳን ይችላል። ግን እውነተኛ ለሆነችው እግዚአብሔር ለሚፈልጋትና ጌታ ኢየሱስ ዋጋ ለከፈለባት ነፍሳችን የሚጠቅመን ዕውቀት ከጌታ የመጣ ዕውቀት ብቻ ነው። ክብር ለኢየሱስ ይሁን። ስለዚህ እሷ ላይ ነው ፎከስ ማድረግ ወይ ደግሞ ዕውቀት መያዝ ያለብን። ባለፈውም ተነጋግረናል። ሉቃስ 12 ላይ በጣም የሚደንቅ ታሪክ አይተናል። ያ ጎተራውን የሞላው ትጉ ገበሬ ስፍራውን ሁሉ ያከማቸው ያጠራቀመውና ምንድነው ያለው እዛ ቦታ ላይ? አንተ ሰነፍ ነፍስህን ዛሬ ሌሊት ሊወስዷት ይፈልጓታል ይላል። የምትፈልግናት ማለት ነው። በሌላ አባባል ይፈልጓታል ሲል ከኋላ ያለ ወይ ደግሞ ሂድን የሆነ ፎርስ ያችን ነፍስ ሊወስዳት ይፈልጋል ማለት ነው። ሰውየው ግን አላወቀም። ስለ ነፍሱ ዕውቀት የለውም። ስለ ጎተራው ያውቃል፣ ስለ እርሻ ያውቃል፣ ስለ ማትረፍ ያውቃል፣ ስለ መነገድ ሊያውቅ ይችላል፣ ስለ መኖርም ሊያውቅ ይችላል። ነገር ግን ስለ ነፍሱ ያለው ዕውቀት ምን ያክል ያነሰ እንደሆነ የምታውቁት አንተ ሰነፍ ይለዋል። ሰነፍ የሚባል ሰው እንግዲህ ያ ዕውቀት የሌለው እንደሆነ ያ ፓሴጅን ያ ክፍል ይነግረናል ማለት ነው። ስለዚህ
ነፍስህን ሊወስዷት ይፈልጋሉ። አንተ ግን ጎተራዬ ሞላ፣ ነፍሴ ደስ ይበልሽ፣ ቢ ጠጪ፣ ተደላደይ ነው ያልከው። ግን አይገርምም? ነፍስህን ዛሬ ካንተ ሊወስዷት ነው፣ ሰነፍ ነህ ይላል። እውነትም እንግዲህ በዛ መልኩ ሄደ። አንደኛ ጴጥሮስ ምዕራፍ 2 ወደዚህ ወደ መጀመሪያው ላይ ያመጣሁበት ሁለት ነገሮች ለይተን እንድናይ ነው። ኢንፋክት ገላትያ በጣም ብዙ ይነግረናል፣ ጌታ ኢየሱስም ይነግረናል። ስጋ የሚባል ፓርት አለ። ይሄ አውተር ቦዲ ወይ ደግሞ ውጨኛው አካል የምንለው ስጋ፣ የስጋ ምኞት በውስጡ ያለበት አለ። ነፍስ ደግሞ ውስጥ ያለች ማትታይ ነገር ግን እግዚአብሔር በጣም የሚፈልጋት ሊያድናት ደግሞ የወደዳት ክፍል አለ። ስለዚህ ጴጥሮስ ሽማግሌው ጴጥሮስ ሲናገር ምን ይላል? ወዳጆች ሆይ በዚህ ዓለም እንግዶችና መጻተኞች እንደመሆናችሁ መጠን ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ ምን እላችኋለሁ ይላል? ለምናችኋለሁ። ልመና እኮ ነው። የሚገርም ነው። ምን ያክል ቢወደን ነው ጴጥሮስ? ምን ያክል ህዝቡን ቢወድ ነው? ልመና ነው ያዘው። እለምናችኋለሁ ከምን? ነፍስን ከሚዋጋ ስጋዊ ምኞት እንድትርቁ። ይሄንን ጳውሎስ በብዙ ቦታ ነግሮናል። በገላትያ ላይ ሲናገር መንፈስ በስጋ ላይ ስጋ በመንፈስ ላይ ሁለቱ እርስ በራሳቸው ምን ይላሉ ነው የሚለው? ይቃወማሉ ይላል። ለምሳሌ ሮሜ ምዕራፍ 8ን ደጋግመን ብናነበው ደግሞ በጣም ይነግረናል። ስለ ስጋ ማሰብ ሞት እንደሆነ፣ ከእግዚአብሔር ጋር መጣላት እንደሆነ፣ ጸብ እንደሚያመጣ ይነግረናል። ስለዚህ የነፍስ ዕውቀት በጣም አስፈላጊ ነገር ነው ማለት ነው። እዚህ ወደ ራሳችን እንምጣ። ማነች እቺ ነፍስ የተባለች የመጽሐፍ ቅዱስ ትኩረት የሳበች? በመጽሐፍ ቅዱሳችሁ ውስጥ ታነቡ እኔ አንድ ኮንኮርዳንስ ላይ ያገኘው ስለዚህ በጣም ኢምፖርታንት ናት ማለት ነው። አስፈላጊ ናት ማለት ነው። ከየት ጀምሮ? ከዘፍጥረት ምዕራፍ 2 ቁጥር 7 ጀምሮ ተጠቅሳለች። ምክንያቱም እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትም እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። አሜን። ይሄ የተሰራበት ማቴሪያሉ ከምድር አፈር ነው። ከምድር አፈር በተሰራው ማቴሪያል ላይ አምላካዊ የሆነ እስትንፋስ ብሪዝ ከውስጡ ወጣ። ይሄ ሮሃ የሚባለው እሱን እፍ ሲልበት ሰው ምን ሆነ ነው የሚለው? ሕያው ነፍስ ያለው ሆነ። ስለዚህ እግዚአብሔር አሁን ጉዳዩ ከማን ጋር ነው ማለት ነው? ከነፍስ ጋር ነው ማለት ነው። ከነፍስ ጋር። ለምሳሌ ወደ ሌሎች ነገር እንዳልገባ እንጂ አዳም ልክ ኃጢአት ሲያደርግ በኃጢአት ውስጥ ሲያልፍ ምንድነው የሆነው? የእግዚአብሔር መንፈስ ከአዳም ተወሰዳል። ነፍሱ ግን ሄዳለች? አልሄደችም። አለች ነፍሱ። የተቅበዘበዘችው ምኑ ናት? ነፍሱ ናት አይደል? ነፍስ ናት የምትቅበዘበዘው። ስለዚህ ያቺን ነፍስ ለማዳን ጌታችን ኢየሱስ ክርስቶስ የራሱን ነፍስ በእኛ ቦታ አሳልፎ ሰጠ። ለዚህ ነው ዮሐንስ 15 የሚለው ነፍሱን ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለው። የራሱን ነፍስ ምትክ አድርጎ ሰጠ። ሲጸልይም መስቀል ላይ ተሰቅሎ ምንድነው ያለው? ነፍሴን ተረከብ አባቶ አይደል ያለው? ነፍስን ነው ለወዳጆቹ የሰጠው። ምንን ለማዳን? ነፍስን ለማዳን፣ ነፍሳችንን ለማዳን። ስለዚህ ነፍስ እንድትድን የተከፈለውን ዋጋ እግዚአብሔር የሄደበትን የዘመናት ፕሮሰስ ወይ ደግሞ ያደረገውን ነገር በሙሉ ማሰብ እንችላለን። ስለዚህ ነፍስ ዋና ነገር ነው ማለት ነው። ስለዚህ ማዕከላዊ የሆነ ወይ ደግሞ ብዙ ነገር ሊይዝ የሚችል ሊረዳ የሚችል በሌላ አባባል የማይደክም ወይ ደግሞ ዘላለማዊ ነዋሪ የሆነው ነገራችን ነፍሳችን። እግዚአብሔር ለዘላለም ይባረክ። ስጋ ጊዜያዊ ነው፣ ለጊዜው በዚህ ምድር ይኖራል። ነፍሳችን ግን ለዘላለም ትኖራለች። ለዘላለም የምትኖረዋ ነፍስ እዛ ስትሄድ ደግሞ ሌላ አካል ይሰራላታል፣ ሌላ የትንሣኤ አካል ይሰጣታል። ሰራን ጌታ ለዘላለም ይባረክ። ብዙ ክርስቲያኖች ሄደዋል በእነዚህ ቀናቶች፣ በእነዚህ ሁሉ ዓመታት እነ ጳውሎስ ሁሉ ሄደዋል። በዛ አምላካቸውን ያመልካሉ፣ ሽልማት ይቀበላሉ። ክብር ለኢየሱስ ይሁን። ምናቸው ነው የሄደው? ነፍሳቸው ነው። ስጋቸውን ግን ብንፈልግ በስብሶ እናገኘዋለን እዚሁ ምድር። ስለዚህ ዋናዋ ከዚህም ዓለም ነዋሪ ሆና እዛም ሄዳ ደግሞ ሌላ ክብር ውስጥ የምትገባው ነፍሳችን ናት። እስቲ ሁሉ ሰው ነፍስ ይበልልን። ነፍስ። እግዚአብሔር ለዘላለም እየተባረከ ይሁን። ስለዚህ ክርስቲያኖች በምድር ዘመናችን ለማን ትኩረት እናድርግ?
ለየትኛው ነው? ለጠፊው ወይንስ ለማትጠፋው? እግዚአብሔር ለሚፈልጋት ለዋነኛዋ ነገር ትኩረት እናድርግ? ስለሷ ዕውቀት ይኖራል ወይንስ ስለሚፈርሰው፣ ስለሚበላሸው፣ ስለሚያረጀው፣ ስለሚደክመው ስጋዊ ነገራችን እናስብ? ይህ ዘመን በብዙ ሁኔታ ልንለካው እንችላለን። የቢዝነስ ወይ ደግሞ ማርኬቱን ልታዩት ትችላላችሁ፣ መብለጭለጩን ልታዩት ትችላላችሁ፣ ሜካፑን ፋሽኑን ልታዩት ትችላላችሁ፣ የኑሮ ኮምፒቲሽን ልታዩት ትችላላችሁ። በጣም ብዙ ነገር አይናችንን ከፍተን እንደ ክርስቲያኖች ስንመለከት የሰው ልጅ በጣም የሚደክመውና ኢቭን ክርስቲያኖች እንኳን ሳንቀር በብልጭልጩ ዓለም ተታለን እንደነሱ አይነት ገበያ ላይ እየዋልን ያለነው ለስጋዊ ነገር ነው፣ ለምድራዊ ነገር ነው፣ ለሚቀር ነገር ነው፣ ለሚያልፍ ነገር ነው። ለኛ እግዚአብሔር እድል የሰጠን አይናችንን ያበራልን ነፍሳችንን ያዳነልን ስለ ነፍስ እንድናስብ ነው። ስለ ነፍሳችን ትኩረት እንድንሰጥ ነው። ስለዚህ ሰው በተፈጥሮ አካል አለው፣ ይሄ ቪዚብል የሆነው ወይ ደግሞ ሞርታል የሆነው። እንደገና ነፍስ አለን፣ ውስጠኛው ማዕከላዊ ነገር። መንፈስ አለን። መንፈሱ የሚጠቅመው ያክል ይጠቅመናል፣ የሚያገለግለንን ነገር ያገለግለናል። ግን ለሰው ኢምፖርታንት የሆነው ነገር የሶል ፓርታችን። እግዚአብሔር የተባረከ ይሁን። ማቴዎስ ወንጌል ምዕራፍ 16 ጌታ ኢየሱስ ክርስቶስ ብዙ ያስተማረበት ክፍል አለው። ስለ ነፍስ ወይንም ደግሞ ከነፍስ ጋር ስለተገናኘ ነገር ነው። ከቁጥር 24 ጀምሮ ላነበው። እንደዚህ ይላል። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን፣ አያችሁ ምንድነው የሚለው? ነፍሱን ምን ሊያድን የሚወድ ሁሉ ያጠፋታል። ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ወይስ ሰው ሁሉ ስለ ነፍሱ ቤዛ ምን ይሰጣል? ስለ ነፍስ የሚከፈል ነገር አለ እንዴ? ምንም ነገር ብንከፍል ያንን ሊመጥን የሚችል ዋጋ የለም። ስለ ነፍሳችን ዋጋ የከፈለ ጌታ ኢየሱስ ክርስቶስ ብቻ ነው። የሱ ዋጋ ነው ሚዛኑን እኩል ያደረገው። እኛ እንድንድን እንድንተርፍ ያደረገን ነፍሱን ስለ ነፍሳችን ስለሰጠ ነው። ስለዚህ ሰው ስለ ነፍሱ ቤዛ ምን ይሰጣል ይላል። ይሄ የጌታ ኢየሱስ ክርስቶስ አስተምሮ በእነዚህ በአራቱም ወንጌሎች ላይ የተጠቀሰው ለህይወታችን በጣም አስፈላጊ ነው። ስለዚህ ነፍሳችንን እኛ ከያዝናት እናጠፋታለን። አይ እኔው ልንከባከባት እኔው ላኑራት ብለን ካልንም ችግር ውስጥ እንገባለን። ስለዚህ ምንድነው የምናደርገው? ኃያል ብርቱ ጉልበት ላለው አቅም ላለው ቃሉን ለማያጥፈው ኪዳኑን ለሚፈጽመው ለሱ ስንሰጥ በመጨረሻው ቀን እናገኛታለን። ክብር ለኢየሱስ ይሁን። እግዚአብሔር ለዘላለም ይባረክ። ምን ማለት ነው ለጌታ ነፍስን መስጠት ማለት? መጽሐፍ ቅዱስ በግልጽ የሚነግረን ለራሳችሁ አትኑሩ፣ ለኔ ስጡኝና እኔ ላኑራችሁ። ራሳችሁን አትምሩ፣ በእውቀታችሁ አትመኩ፣ በጥበባችሁ አትመኩ፣ እኔ ላኑራችሁ፣ እኔ ልምራችሁ፣ በእኔ እውቀት ተመላለሱ ነው። ስለዚህ ነፍስ ኢምፖርታንት ነገር ስለሆነች ማንኛውም ቤታችን ያለ ሀብት ወይ እጃችን ላይ ያለ ዳይመንድ የሚሆን ወርቅ የሚሆን ወይም ሌላም ነገሮችን ወስደን ጥሩ ጥበቃ ያለበት ካዝና ውስጥ እንደምናስቀምጠውና ያንን ካረግን በኋላ እንቅልፍ እንደምንተኛ ልክ እንደዚሁ ነፍሳችሁን ለታመነው ጌታ ስጡ። እግዚአብሔር ለዘላለም ይባረክ። ከሱ እጅ ላይ ሌባ ሊሰርቃት አይችልም። ከሱ እጅ ላይ ዓለም ሊነጥቃት አይችልም። ከሱ እጅ ላይ በዚህ ምድር ያለው ነገር ሁሉ ሊወስደው አይችልም። እርሱ ታማኝ ነው። ስለዚህ ጌታ ምን አለ? ነፍሳችሁን ስጡኝ አለ። መጣን ነው። እንዴት አርገን ውልቅ አርገን እንስጠው? ምክንያቱም ውስጣችን ነው የተቀመጠው። ግን የሚሰጥበት መንገድ ደግሞ ነገረ ከላይ ራሱን የማይክድ መስቀሉን ተሸክሞ የማይከተለኝ ወይንም ደግሞ ሐሳቡን ጠቅልሎ እኔ ላይ ትኩረት የማያደርግ ሰው ነፍሱን ያጠፋታል። ስለዚህ ነፍሳችሁ እንዳጠፋ ከፈለጋችሁ ተከተሉኝ። ራሳችሁን ክዳችሁ መስቀሉን ተሸክማችሁ ትኩረታችሁን እኔ ላይ አርጋችሁ ተከተሉኝ። እኔ የነፍሳችሁ ጌታ ነኝ።
እግዚአብሔር ለዘላለም ይባረክ። አሜን። በአንድ ወቅት በአንድ አጋጣሚ ያንዳንዳችን ጌታ በፈቀደልን ጊዜ ነፍሳችንን ለሱ ሰጥተን ከሆነ ደስ ይበላችሁ። ታማኙ እጅ ላይ ነው ያስቀመጠው። እግዚአብሔር ለዘላለም ይባረክ። ከሱ እጅ ማንም ሊነት አይ ነው ራሴ ነኝ ማኖራት ምንል ከሆነ ኪሳራ ላይ ነው ያለነው፣ አደጋ ላይ ነው ያለነው። በየትኛውም ሰዓት ልትነጠቅ ትችላለች። ተነጥቃ ደግሞ ዝም ብላ አይደለም የምትቀመጠው፣ ወደ ሲኦል ወደ ገሃነም ነው የምትሄደው። እሳቱ ወደማይጠፋ ትሉ ወደማይሞት ለዘላለም ቃጠሎ ወደ ሆነው ገሃነም ነው የምትሄደው። በጣም የሚያስፈራው ፓርት እሱ ነው። ለታመነው አምላክ ግን ሰጥቶ እርፍ ማለትና እሱን መከተል ይሻላል። ተራራ ቢሆን ቁልቁለት፣ አቀበት ቢሆን ሸለቆ፣ ችግር ቢሆን መከራ፣ ኑሮ ከኢየሱስ ጋር። እግዚአብሔር ለዘላለም ይባረክ። የነፍሳችን ጌታ አያሳፍረን። በመጨረሻው ዘመን እናገኛታለን። ይህንን ወደታች ወረድ ብሎ ቁጥር 26 ላይ ሲናገር ሚላል የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ሥራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ ከነዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ። ስለዚህ ይመጣል ጌታ። ሲመጣ ነፍሳችንን እናገኛታለን፣ ከሱ ጋር ቆማ እናገኛታለን። አሜን ትላላችሁ? ቆላስይስ ምዕራፍ 3 በጣም ይገርመኛል የጳውሎስ አገላለጽ። በላይ ያለውን እሹ በላይ ያለውን ፈልጉ እንጂ በምድር ያለውን አይደለም ይልና ምክንያቱም ህይወታችሁ ከክርስቶስ ጋር ተሰውሯል። አንድ ቀን እሱ ሲገለጥ እናንተም አብራችሁ በክብር ትገለጣላችሁ። ይሄንን ተስፋ የሰጠን ጌታ ለዘላለም የተባረከ ይሁን። እግዚአብሔር ለዘላለም የተባረከ ይሁን። ራእይ ምዕራፍ 6 ልናነበው እንችላለን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 9ም ይሄንኑ ይነግረናል። የነፍሳችሁን ፍጻሜ ወይ ደግሞ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ ነው ይላል። ስለዚህ የነፍሳችንን መዳን ዕለት ዕለት እንቀበላለን ከጌታ። ስለ ነፍሳችን የምናስበው ብዙ ነገር አለ። ነፍስ ለመሆኑ የማን ናት? ነፍስ የማን ናት? ባለቤት አላት? አሜን። እኛንን ባለቤቷ ወይስ ፈጣሪዋ ነው? ማን ነው? ነፍስ የማን ናት? የእግዚአብሔር ናት። ስለዚህ ነፍሳችንን ለእግዚአብሔር ስንሰጥ ምን አደረግን ማለት ነው? ወደ ባለቤቷ መለስን። ለፈጣሪዋ ምን አደረግናት? አስረከብናት። ከዚህ በኋላ ያቺ ነፍስ የኛ አይደለችም ማለት ነው። በብዙ አይነት መንገድ ነው ወንጌል የሚነግረን። ለምሳሌ ጳውሎስ ሲናገር በዋጋ ተገዝታችኋልና ከእንግዲህ በኋላ የራሳችሁ አይደላችሁም ይላል። አይደላችሁም። ይሄ እኮ 4 ነጥብ እኮ ነው፣ የተደመደመ ነገር ነው። ፐርቼዝ የተደረጋችሁበት ውድ ዋጋ ስለሆነ ከዚህ በኋላ ለራሳችሁ አትኖሩም። እርሱ ስለናንተ ስለሞተ እኛ ሁላችን ደግሞ የምንኖረው ለማን ነው ይላል? ለእርሱ ነው። እግዚአብሔር ለዘላለም የተባረከ ይሁን። ይሄ ምስጢር ቢገባን ለክርስቲያኖች ብዙ ትግል ውስጥ አንገባም ነበረ። በርስ በርሳችንም ግንኙነት ከዓለምም ጋር ባለን ግንኙነት ብዙ ትርምስ፣ ብዙ ጥላቻ፣ ብዙ ቂም መያዝ፣ ብዙ መከፋፈል፣ ብዙ በተለያየ ግሩፕ ከመከፋፈል ይልቅ አይ እኔ የጌታ ነኝ እንል ነበር። እኔ የጌታ ነኝ፣ የፈጣሪን ነፍስ ወደ ፈጣሪ መልሻለሁ፣ ለሱ ሰጥቼዋለሁ፣ መንገዴን ሰጥቼዋለሁ፣ ኑሬን ሰጥቼዋለሁ፣ ህይወቴን ሰጥቼዋለሁ፣ ወደ ባለቤቱ አስረክቤያለሁ። እግዚአብሔር ለዘላለም የተባረከ ይሁን። ሲያሜን በሉልኝ። አንዳንዱ ነገር ያው የቆየ ነው የሚገባን። ጳውሎስ እንደዚህ አለ፣ እኔ እኮ በራሴ ላይ እንኳን አልፈርድም አለ። እንኳን በሰው ላይ ልፈርድ በራሴ ላይ እንኳን መፍረድ አልችልም። ምክንያቱም እኔ የማን ነኝ ነው የሚለው? የእግዚአብሔር ነኝ። እግዚአብሔር ነው በእኔ ላይ የሚፈርደው። በፊት እኮ ግን ጳውሎስ ከመዳኑ በፊት በራሱ ላይ ብቻ ሳይሆን እኮ ክርስቲያን ነን ብለው ባሉ ላይ ሁሉ ይፈርድ ነበር። እስጢፋኖስንም ሲያስወግር ይፈርድ ነበር፣ ግደሉት ይል ነበር። ወይ ደግሞ በደማስቆ የነበሩትን ክርስቲያኖች ለማሰር ነበር ደብዳቤ አጽፎ የሄደ የነበረው። አይደለም በራሱ ላይ በሰው ላይ ሁሉ ይፈርድ ነበር አይደል? አሁን ግን ሲገባው እንኳን በሌላው ላይ ልፈርድ በራሴ ላይ እንኳን መፍረድ አልችልም። ያቺ ነፍሱን ለማሰጠ ለባለቤቱ መለሰ። ሕዝቅኤል መጽሐፍ እንደሚናገረው እግዚአብሔር እንደዚህ ይላል፣ እኔ የነፍስ ሁሉ አባት ነኝ።
ክብር ለኢየሱስ ይሁን። ስለዚህ ነፍስ የእግዚአብሔር ናት። ማርያምም እንደዚህ ነው ያለችው፣ ነፍሴ ጌታን ከፍ ከፍ ታደርገዋለች። ነፍስ የእግዚአብሔር ናት። ነፍሳችን ከእግዚአብሔር ዘንድ ነው። ማቴዎስ ምዕራፍ 10 ቁጥር 28 ለወንጌል ከላካቸው በኋላ ደቀ መዛሙርቱን አትፍሩ አላቸው። ስጋችሁን ገለው ነፍሳችሁን ግን ምን ግን ሊያደርጉ የማይችሉትን ምን አትበሉ አለ። አትፍሩ። እንዴ ያስፈራል እንጂ ሊገሉን እኮ ሲያቆሙን የሚታየን ብዙ ነገር አለ። የነፍስ መጥፋት ይታየናል፣ የስጋ መቆራረጥ መከራ ይታየናል። ያንን ግን ጌታ ልይት አደረገውና ይህን የሚፈርሰውን ስጋችሁን ነው እንጂ ሊጎዱ የሚችሉት ያችን የዘላለም ሕይወት ያላትን ነፍሳችሁን ጠላቶች ወይ ደግሞ ገዳዮች ምንም ሊያደርጉት ሲያሜን እንበሉላችን። እንዴት አይነት ዋስትና ነው የሰጣቸው ለነዚህ ለወንጌል አገልጋዮች? ታቆዩትም ይሄ ገላችሁ መሞቱ ማርጀቱ አይቀርም፣ መበስበሱ አይቀርም። እናንተ ጋር ቢኖርም እድሜውን ሲጨርስ ልብም መቆሙ አይቀርም፣ ኩላሊትም መቆሙ አይቀርም፣ እግርም መዛሉ አይቀርም፣ እጅም ጡንቻም ይዝላል። ስለዚህ ዶንት ወሪ። አሁን በወጣትነታችሁ ይሄንን አካል የፈለጉትን ቢያደርጉ አትፍሩ። ነፍሳችሁን ግን ምንም ማድረግ ምን ማለት ነው? ነፍሳችሁን እኔ ይዤዋለሁ። አሁንም ጌታ አጥብቆ የያዘን አሜን። ነፍሳችሁን እኔ ይዤዋለሁ፣ ስለዚህ አትፍሩ። እውነትም ያ ቃል ስንቅ ሆናቸው ለነሱ። አልፈሩም። በነገስታት ፊት ሲቆሙ አልፈሩም። እንዴ ላስርህም ልፈታህም እኮ ስልጣን አለኝ አለው አይደል? የሮማው ንጉስ አለኝ ስልጣን አለው። እኔ ስላንተ ስልጣን አይደለም፣ ግን አንተም ካንተ ጋራም ያሉትም እንደኔ ጌታን የምታምኑ እንድትሆኑ እለምናለሁ። ክብር ለኢየሱስ ይሁን። አሜን። የሱ ነፍስ የት ጋር እንዳለች ያውቃል። ነፍስ የእግዚአብሔር ናት። ሁላችንም እንበል ነፍስ የእግዚአብሔር። ሲንድገመው እንደገና ነፍስ የእግዚአብሔር ናት። ስለዚህ ነፍሳችን ውስጥ ያለው ዕውቀት የጌታ ነው የሚለውን ነገር ልናስብ ይገባናል። ሰው ከነዚህ ሶስት ነገሮች እንደተፈጠረ ደህንነት ትምህርታችን ላይ በብዙ ተምረናል። ስጋ አለን፣ ነፍስ አለን፣ መንፈስ አለን። ይሄ ዋናው ክርስቶስ ኢየሱስን ዋጋ ያስከፈለው የነፍሳችን ጉዳይ ነው። ዘወትር ነፍሳችንን ከፈጣሪዋ ጋር ማገናኘትና ለፈጣሪዋ ማስረከብ ያስፈልገናል። በጸሎታችን ውስጥ ቢሆን ስለ ነፍሳችን መጸለይ አለብን። ነፍሳችንን ለጌታ ዕለት እየሰጠን፣ ምክንያቱም ነፍሱን ለኔ የማይሰጥ ምን ያረጋታል ይላል? ያጠፋታል ይላል። እግዚአብሔርም ነፍስ እንዳለው ነግሮናል። ለምሳሌ ኢሳይያስ ምዕራፍ 42 እንደገና ማቴዎስ 12 ላይ የተናገረው ስለ ጌታ ኢየሱስ ክርስቶስ የምወደው ምርጤ ነፍሴ በሱ ደስ የተሰኘችበት ይላል አይደል? እንደዛ ብላ። ስለዚህ እግዚአብሔርም ጋር ምን አለ ማለት ነው? ከኔ ጋር ናችሁ። ፐርሰናሊቲ ያለው ካለን እግዚአብሔርም ነፍስ አለው። የእግዚአብሔር ነፍስ ደስ የተሰኘበት ኢየሱስ ክርስቶስ ነው። ልክ የእግዚአብሔር ነፍስ ደስ እንደተሰኘ ሁሉ የእግዚአብሔር ነፍስ ደግሞ ያዘነበት አለ። መጽሐፍ ቅዱስ ይሄንን ይነግረናል። መጽሐፍ ቅዱሳችሁ ስታነቡ ዕብራውያን ምዕራፍ 10 ቁጥር 38 እና 39 ካገኛችሁ ጻድቅ ወደ ኋላ ቢያፈገፍግ ነፍሴ በእርሱ ምን አይላትም ይላል? ደስ አይላትም። ጻድቅ እንዲያፈገፍግ እግዚአብሔር አይፈልግም። ካፈገፈገ ግን ነፍሴ ታዝንበታለች ይላል። ይሄንን ለማነጻጸር ነው ያመጣ ነው። ይሄንን የመጽሐፍ ቅዱስ ክፍል ብናነበው ደስ ይለኛል። መዝሙር 42 ደርሳችሁ ከሆነ እሱን አብረን ብናነበው። ኦኬ፣ እንደዚህ ይላል። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ያነበባችሁት ነው? ኦኬ፣ ነፍሴ ወደ ማን ትናፍቃለች ይላል? ወደ አንተ ነፍሴ። ይቀጥላል። ነፍሴ ወደ ሕያው አምላክ ተጠማች፣ መቼ ደርሳለሁ? የአምላኬንስ ፊት መቼ አየዋለሁ? ዘወትር አምላኬ ወዴት ነው ቢሉኝ እንባዬ ቀንና ሌሊት ምግብ ሆነኝ። ቁጥር 4 ይህንን ሳስብ ነፍሴ በውስጤ ምን አለች ይላል? ፈሰሰች። ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ ገባለሁና። በዓልን የሚያደርጉ ሰዎች የደስታና የምስጋና ቃል አሰሙ ይልና ቁጥር 5 ላይ ነፍሴ ሆይ ይላል። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ አይደለም የሚለው። በእግዚአብሔር ምን በይ ታመኝ። ማን?
እስቲ ድገሙልኝ ማን እዚህ ቁጭ ያላችሁት እኮ ሁላችሁም ነፍስ አላችሁ ስጋ በስጋ እንደምንተያየ ሁሉ ውስጣችን አምላኳን የምትናፍቅ ነፍስ አለች እሷ ናት አስገድዳ ወደዚህ የምታመጣን ወደ እግዚአብሔር ቃል ስጋችን እንድንቀሳቀስ እግራችን እንድራመድ የምታደርገው ውስጣችን ያለችው ነፍስ አምላኳን ስለምትጠማ ነው ስጋችንማ ይሄን አይፈልግም ሄዶ ወይ ጌም ማየት ወይ መተኛት ወይ የሆነ ነገር ማድረግ ነው የሚፈልገው ነፍሳችን ግን ስትጠማ ያን ጊዜ አካላችንን ታንቀሳቅሰዋለች ስለዚህ እነዚህ የቆሬ ሰዎች ምስጢር የገባቸው ሰዎች የሚያስተምሩ ምንድነው ነፍሴ ሆይ ለምን ታዝኛለሽ ይላታል ያዘነች ነው ለምንስ ደግሞ አዝነሽ ታውቂኛለሽ ለምን ጭንቀት ውስጥ ገበያለሽ ተይኝ በእግዚአብሔር ታመኝ እግዚአብሔርን ላመስግነው ፍቀጅልኝ ይላታል ቁጥር 6 አምላኬ ሆይ ነፍሴ በእኔ ውስጥ ታወከች ስለዚህ በዮርዳኖስ ምድር በአርሞንኤል በታናሹ ተራራ አስበሃለሁ 11 ላይ ነፍሴ ሆይ ለምን ታዝኛለሽ ለምንስ ታውቂኛለሽ የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ምን በይላታል ታመኝ ይላታል አንድ ሌላ ጨምረና ነው መዝሙር 103 የምትወዱት የእግዚአብሔር ቃል ይሄ ደግሞ መዝሙረኛው ዳዊት ነው ይሄን የሚናገረው እንደዚህ ይላል ነፍሴ ሆይ እግዚአብሔር ምን በይ ባርኪ አጥንቶቼ ሁሉ የተቀደሰ ስሙን ነፍሴ ሆይ እግዚአብሔርን ባርኪ ምስጋናውን ሁሉ አትርሺ ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ምኞችን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል እግዚአብሔር ይቅርታ አድራጊ ነው ለተበደሉ ሁሉ ይፈርዳል ስለዚህ ነፍሴ ሆይ እግዚአብሔር ምን በይ ይላታል ክብር ለኢየሱስ ይሁን በተለይ ለይሁን የብሉይ ኪዳን ዝማሬ ነው በተለይ የአዲስ ኪዳን ሰዎች ለነፍሳችን ቤዛ የሆነው ጌታ ኢየሱስ ክርስቶስ አምጡ ለኔ ስጡ ብሎ ነፍሳችንን ከኛ ተረክቦ በሰማያዊ መዝገብ ላይ ጽፎ ለዘላለም ዋስትና ደህንነት ሰጥቶን ያለን ሰዎች ከማንም ሰው በላይ በአምላካችን መታመን አለብን እግዚአብሔርን ማክበር አለብን ከዚህ በላይ ፕራዮሪቲ የሚሰጠው ነገር ምንም የለም ነፍሳችንን ላዳነው ጌታ ለሱ መታዘዝ ለሱ ቃል መንበርከክ ለሱ ሐሳብ መኖር ያስፈልገናል ስለዚህ የቆሬ ሰዎች ስለ ነፍስ ያላቸው ዕውቀት በጣም የጠለቀ ነው እኛ ውስጥ ያለችው ነፍስ ዓላማ አላት የኖረችበት ዓላማ አላት በዚህ ፈራሽ በሆነ አካል ውስጥ ወይ ደግሞ ጊዜያዊ በሆነ ድንኳን ውስጥ የኖረችበት ዓላማ አላት ያን ዓላማ እንድትፈጽም ነው እግዚአብሔር ቀን የጨመረን አሁን ኦገስት 9 ላይ ደርሰናል 2026 እዚህ ዘመን ላይ እዚህ ቀን ላይ እንድንደርስ የተፈለገው ይሄ በርትቶ እንዲኖር አይደለም ስጋችን የፈለገውን ያክል ብንደጋግፈው ቅድም እንዳልነው ነው አንድ ቀን መድከሙ አይቀርም የቱንም ያክል ብንንከባከበው አንድ ቀን መክዳቱ አይቀርም አፈር ስለሆነ ወደ አፈር መመለሱ አይቀርም ማሰብ አለብን ግን መጽሐፍ ቅዱስ የሚለው በጉብዝና ሆራት ምን ባል ነው የሚል ፈጣሪህን አስብ ነፍስም ወደ ፈጣሪዋ ከመሄዷ በፊት ስጋም ወደ አፈሩ ከመመለሱ በፊት ሲያመን በሩዝቤ መክብብ እኮ የሚለን ይሄን ነው ስለዚህ በጉብዝና ሆራት ከፈጣሪ ጋር አስብ ነፍስን ከያዘው ጋር የነፍስ ጌታ ከሆነው ጋር ነፍስን ከፈጠረው ከሱ ጋር ከባለቤቱ ጋር እግዚአብሔር ለዘላለም የተባረከ ይሁን ይህንን ዕውቀት ለነፍሳችን ያለማቋረጥ መንገር አለብን ልክ የቆሬ ሰዎች እንዳሉት ነፍሴ ሆይ ተይኝ ዓለም አይሳብሽ ስጋ አይሳብሽ ወይ ደግሞ የስጋ ምኞት አይውጋሽ አታልሽ ነፍሴ ሆይ የፊቴን መድኃኒት አምላኬን የዘላለሜን የሚያዋጣኝን የዘላለሙን ንጉስ እሱን አምነው ዘንድ እሱን አመሰግነው ዘንድ ምን በይ ነው የሚለው ተይኝ ትብብርሽ ከፈጣሪሽ ጋር ይሁን ትብብርሽ ከሚከዳሽ ስጋ ጋር አይሁን አሜን ትላላችሁ ህዝቤ የዚህ ዓለም መልክ አላፊና ጠፊ ነው ወገኖች በዚህ ምድር ያለው ማንኛውም ነገር አዲስ አይደለም መክብብ የሚለን ከፀሐይ በታች አዲስ ነገር የለም ሁሉ ከንቱ የከንቱ ነፋስን እንደመከተል ነው አንድም የሚሞላ ነገር የለም የሞላ ነገር የለም መቼ ነው የጎደለው ዘፍጥረት ምዕራፍ 3 ላይ ሁሉ ነገር ተበላሽ
ከዛን ጊዜ ጀምሮ የቱንም የስልጣኔ ዘመን የቱንም የቴክኖሎጂ ጣራ የቱንም የሀብት ምንጭ ብናመጣው የዚህ ዓለም ነገር አልቋል። ሁሉ ሰው አልቋል ይበልልኝ። ደግሞና አልቋል በሉ እባካችሁ። አልቋል፣ ተወስኖበታል። ጠፊ ነው፣ ተቃጣይ ነው ወገኖች። እኛ ይሄ ምስጢር ተገልጦልናል። ታዲያ ማናት የምትኖረው ካልን ምናችን ናት? ነፍሳችን። ስለዚህ ማድላት ካለብን ወዴት ነው ማድላት ያለብን? ወደ ነፍሳችን። የነፍሳችንን ፈጣሪ ወደ ማክበር፣ ወደ ማሞገስ፣ ከሱ ጋር ወደ መጣበቅ፣ እርሱን ነፍሳችን እንድታገለግለው። እዚህ ነው ጌታ ሲናገር በፍጹም ነፍስህ አምላክህን እግዚአብሔርን ውደደው። ክብር ለኢየሱስ ይሁን። እስቲ በደንብ አሜን በሉልን። ከምን? በፍጹም ነፍስህ፣ በሙሉ ነፍስህ እግዚአብሔርን ተከተለው፣ እግዚአብሔርን አክብረው፣ እግዚአብሔርን አገልግለው፣ እግዚአብሔርን ባርከው፣ እግዚአብሔርን ዘምርለት፣ እግዚአብሔርን ታዘዘው። እግዚአብሔር የተባረከ ይሁን። ወገኖቼ ስጋ አቅም የለውም። የቱንም ያክል ቢሆን የሚታይ ውበት ሊኖረው ይችላል። እንደየእይታችን ነው። ለአንዳንዱ ሰው ነጭ ቆዳ ጥሩ ውበት ይኖረዋል፣ ለአንዳንዶቻችን ጠይም፣ ለአንዳንዶቻችን ረጅም፣ ለአንዳንዶቻችን ይዳዝማት። ሁሉም አፈር። በኪሎ መዝናችሁ 180 ፓውንድ አፈር፣ 150 ፓውንድ አፈር ያልልን እንችላለን። ጀስት ያን። ነፍሳችን ግን ክቡር ናት። አሜን። እሷ ላይ ነው ትኩረት ማድረግ ያለው። እሱ ላይ ትኩረት የሚያደርጉ ክርስቲያኖች የነፍስ ዕውቀት አላቸው ማለት ነው። እግዚአብሔር ለዘላለም የተባረከ ይሁን። ደስታቸውን ያውቃሉ፣ ፍጻሜያቸውን ያውቃሉ፣ የት እንደሚገቡ ያውቃሉ፣ ምን እንደሚወርሱ ያውቃሉ፣ ምን እንደተዘጋጀላቸው ያውቃሉ፣ ማን እጅ ላይ እንደሚያርፉ ያውቃሉ። እግዚአብሔር ለዘላለም ይባረክ። እዚህ ነው ስለ ስጋችሁ አታስቡ አለ ጌታ። ተመልከቱ ወፎችን፣ ተመልከቱ አበቦችን። ሳይዘሩ ሳያጭዱ ነው ለስጋም የሆነውን የሚሰጣቸው። በሌላ ቦታ ላይ ነብዩ ሲናገር እግዚአብሔር እኮ ለጻድቁም ለኃጢአተኛውም እኩል ፀሐይ ይሰጣል፣ እኩል ዝናብ ይሰጣል። አዳልቶ ያቅም ለስጋ ለባሽ ሁሉ ይሰጣል። ያ ብቻ ነው እንዴ? የምድር እንስሳቶች ሁሉ ምግባቸውን ትሰጣቸው ዘንድ አንተን ተስፋ ያደርጋሉ ይላል ዘማሪ። እንስሳት እንኳን እግዚአብሔር ምግባቸውን ይሰጥ ዘንድ ወደሱ ነው ቀና የሚሉት። በደመ ነፍስም ቢሆን ያውቁታል። የኛ አባት ለነዚህ ሁሉ ምግባቸውን ይሰጣቸዋል። ስለ ምግብ ምን አትበሉ፣ አትጨነቁ። ስለ ልብስ አትጨነቁ። እንዴት እኖራለሁ ብላችሁ አትጨነቁ። እሱ የሚያስጨንቅ አይደለም። ስለ ነፍሳችን ግን ማሰብ ያስፈልጋል። ነፍስ ሊኖራት የሚገባው ዕውቀት ምንድን ነው? እንቀጥል። ሮሜ ምዕራፍ 2 ላይ ሮሜ ምዕራፍ 8 ብዙ መጽሐፍ ቅዱስ ክፍሎች አሉ። ግን እንደዚህ ይላል፣ ክፉ በሚያደርግ በማንኛውም ሰው ነፍስ ላይ አስቀድሞ በአይሁድ ከዚያም በአሕዛብ ላይ መከራና ጭንቀት ይሆናል። በዛች ነፍስ ላይ ማለት ነው። ነገር ግን በጎ ለሚሰራ ማንኛውንም አስቀድሞ ለአይሁድ ከዚያም ለአሕዛብ ክብር ሞገስና ሰላም ይሆንለታል። እግዚአብሔር ለማንም ምን አይልም ይላል፣ አያዳላም። ስለዚህ ነፍስ ጭንቀት ውስጥ የምትገባው ክፉ በሚያደርጉ ሰዎች እጅ ስትሆን፣ ጌታን በሚከተሉ ሰዎች እጅ ነፍሳችን ጭንቀት ላይ አትወድቅም። የምታርፍ ከሆነ በሰላም ታርፋለች። የምትኖር ከሆነ በሰላም ትኖራለች። የምትተኛ ከሆነ በሰላም ትተኛለች። አንድ ቀን ቀኗ ሲደርስ ታንቀላፋ በሰላም ታንቀላፋ። ለዚህ ነው የእምነት አባቶቻችን በሰላም አንቀላፉ የሚል ሰምታችኋል? አንበባችኋል? እነ ያዕቆብ እና አብርሃም በሰላም አንቀላፉ፣ ወደ አባቶቻቸው ተሰበሰቡ። ክብር ለኢየሱስ ይሁን። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ ስለ ነፍሳችን ማሰብ ያስፈልገናል። ያ የነፍስ ዕውቀት ይባላል። ቶሎ ጨርሴ ዛሬው እንደዚህ ይላል ዕብራውያን ምዕራፍ 6 ላይ እኛም የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለን ይላል። ከጌታ ጋር እንኳን የተያዝንበት ኮኔክት የተደራረግንበት ነገር የነፍስ መልህቅ ነው። ለነፍስ መልህቅ ምንድነው? አንከር ነው አይደለ? ይሄ ባህር ውስጥ የሚጣል መርከብን አንቆ የሚይዘው። ሄዳ ነፍሳችን ከእግዚአብሔር ጋር የተያዘችበት ነገር አለ። ስጋችን አይደል? ስጋ አይደለም። ምናችን ነው? እስቲ ደግሞ ሁላችሁ ነፍሳችን ተያይዛለች። ከማን ጋር? ከፈጣሪዋ ጋር። ለምን? ለሱ ስለሰጠነው ተረከበኝ ብለን
ለጌታ ስለሰጠን ነፍሳችን እንደመልህቅ ከሱ ጋር ስለተያዘች ምን አለ ጽኑና አስተማማኝ ተስፋ አለን ይላል። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ወደ ውስጠኛው መቅደስ ይገባል፣ ወደ እግዚአብሔር ማደሪያ ይገባል። እግዚአብሔር ለዘላለም የተባረከ ይሁን። ይህም ስፍራ ኢየሱስ ስለኛ አስቀድሞ የገባበት ነው። ለዘላለም ስሙ ይባረክ። ሃሌሉያ። ይቺ ነፍሴ ከኢየሱስ ጋር አብራ ትኖራለች። እሱ የገባበት ቦታ ትገባለች። አሜን። እሱ ያለበት ቦታ ትኖራለች። ያ ስፍራ ይላል ያ እንደ መልህቅ ሆኖ የተያዘበት ስፍራ ኢየሱስ ክርስቶስ አስቀድሞ የገባበት ነው ይላል። እርሱም እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህን ሆኗል። እግዚአብሔር ይባረክ። አሜን። ነፍሴን ያዳነ ጌታ ለዘላለም የተባረከ ይሁን። አሜን። እሱ ነው ረፍት የሰጠኝ፣ እሱ ነው ሰላም የሰጠኝ። ጌታ ይባረክ። አሜን። ይቺ ነፍስ ምን እንደሆነች ማወቅ፣ ወዴት እንደምትሄድ ማወቅ ያስፈልገናል። ነፍስ የምታስደስተውን ያክል እንደዚሁ ደግሞ ታዝናለች። እንዳታዝን እንዳትጨነቅ ማድረግ ያስፈልጋል። አንዱ ሊያስጨንቃት የሚችለው ነገር ኃጢአት ነው። ኃጢአት ስጋን ደስ ነው የሚያሰኝ። አቤት ስጋ ለኃጢአት የተመቸ ነው። አንድ ስድብ ከጀመርን ስደበው ነው የሚለው በዛው። ሐሜት ከጀመርን በለው ይላል። ፍርሃት ከጀመርን ልክ እንደዛ ነው። ፍርሃት አረ እንዲህ ሊሆን ነው እንዴ? ምን ጋዙ ተወደደ ኑሮው እኮ እንደዛ እንዴ ቢሉ እንዴት ይከፍ በቃ በዛው ላይ ይጨምርላችኋል። ፍርሃትም ከተጀመረ እንደዛ ነው። የስጋ ነው። ነፍስ እንድትጨነቅ የሚያደርጋት ነገር ኃጢአት ነው። ኃጢአት ያደርጋታል። ስለ ይሄ ሁለተኛ ጴጥሮስ ላይ የሚናገረው ስለ ሎጥ ነው የሚናገረው። ሎጥ ጻድቅ ሆኖ ሳለ በኃጢአተኞች መካከል ገባና ነፍሱ ያለ ልክ ምን ሆነ ይችላል ተጨነቀች። ሰው ነፍሱ ሲጨነቅ በጣም ከባድ ነው። አይደል ነው እናንተ ተጨንቃችሁ አታውቁ እንደሆነ አላውቅም። እኔ ትንሽ ኤክስፒሪየንስ አለኝ። ነፍስ ስትጨነቅ እንቅልፍ የለም፣ ፍርሃት ነው። ሌሊቱ ባይመጣ ነው የምትሉ ትጨነቃለች። ያለ ልክ ከፍተኛ ጭንቀት ከዛ ጭንቀት የተነሳ ነው ሰዎች ራሳቸውን የሚገሉት፣ ራሳቸውን የሚያጠፉት። ነፍሳቸው ስለሚጨነቅ ነው። አንዳንድ ለስጋ የሚሆነው ነገር ሞልቶ ተትረፍርፎ ሀብቱ ምኑም እያለ ሰው ሄዶ ድንገት ራሱን ይገላል። ምን ሆኖ ነው? ነፍሱ ተጨንቃ ነው። ስለዚህ ነፍስ የምትጨነቀው ምንድነው? በኃጢአት መካከል ስትሆን ነው ይለናል ቅዱስ ጴጥሮስ። ያ ጻድቅ ሰው በእነርሱ መካከል ሲኖር በሚያዩና በሚሰማው ነገር ነፍሱ ለትለት በአመፀኛ ድርጊታቸው ብትጨነቅም ጌታን በእውነት እያመለኩ የሚኖሩትን ከፈተና እንዴት እንደሚያድናቸውና አመፀኞችን እየቀጣ ለፍርድ ቀን እንዴት ጠብቆ እንደሚያቆያቸው ያውቃል ይላል። እውነት ነው። ሎጥን መንጭቆ አወጣው። እዛ ከተማ ግን የነበሩት ኃጢአተኞች ጠፉ። እግዚአብሔር ያስመልጣል። ግን ኃጢአት ነፍስን ያስጨንቃታል። እና ምክር ምንድነው ካላችሁኝ በምንችለው አቅም ከኃጢአተኛ ሰፈር እንራቅ። አትደራደሩ። በዚህ ነገር ኔጎሽየት አታድርጉ። መጽሐፍ ቅዱስ በማይመች አካሄድ አትጠመድ ይላል። ምክንያቱም ለነፍሳችን ጭንቀት ያመጣብናል። ሁል ጊዜ ውሸት የሚያወራ ሰው ጋር አብራችሁ ከዋላችሁ አለቀ፣ እንበረዛለን። ፍርሃት የሚያወራ ጋር ካላችሁ ሁል ጊዜ ያው ነው። ኃጢአት እያደረገ ደስ የሚለው ስለ ኃጢአት ጀብደኝነት የሚነግራችሁ ግሩፕ ጋር ከዋላችሁ ኪሳራ ላይ ናችሁ። ነፍሳችሁ ትጨነቃለች። ሰው ምንድነው ማድረግ ያለብን? እናንተ እግዚአብሔርን ዕቃ የምትሸከሙ እናንተ እግዚአብሔር የጠራችሁ ሰዎች ምን በሉ ይላል መጽሐፍ ቅዱስ? እልፍ በሉ። ደግሞ ምን ይላል? እልፍ። ሲድገሙት እንደገና ምን ይላል? እልፍ በሉ። ከዛ ውጡ፣ ራቁ። ደግሞ አንድ ጊዜ ጳውሎስ በጣም ኃይለኛ ንግግር ይናገራል ለቆሮንቶስ ሰዎች። እንዴ እኔ እኮ ከዓለም እኮ ውጡ አላልኳችሁም ማለት ከዓለም እንድትወጡ አላልኳችሁም፣ ግን ወንድሞች ነን የሚሉ ውሸተኞች፣ ሐሜተኞች፣ ኃጢአተኞች፣ ዓለምን ወዳዶች፣ ገንዘብ ወዳዶች ከነርሱ ተለዩ ነው ያልኩት ይላል። ለምን? ነፍሳቸው እዛ ውስጥ ሆና እንድትጨነቅ አይፈልግም። ነፃ የወጣችው ነፍሳችን፣ አምላኳን ያመነች ነፍሳችን በደስታ እንድትኖር ነው እግዚአብሔር የሚፈልገው።
ክብር ለኢየሱስ ይሁን። እግዚአብሔር ለዘላለም የተባረከ ይሁን። ይሄንን ተናግሬ ልጨርስ። ሶስተኛ ዮሐንስ ላይ ነው ይሄን የምናገኘው። ሐዋርያው ዮሐንስ ለአንድ ወዳጁ ሲጽፍ እንደዚህ ብሎ ነው የጻፈው። በጣም የሚገርም ታሪክ ነው። ቻፕተር የላትም፣ አጭር ቁጥር ናት። ሶስተኛ ዮሐንስ መልእክት ግን እንደዚህ ይላል። ወዳጅ ሆይ ይላል ቁጥር 2 ላይ ወዳጅ ሆይ ነፍስህ በመልካም ሁኔታ ላይ እንዳለች አውቃለሁ ይላል። ለምንድን ነው ነፍሱ በመልካም ሁኔታ ላይ ያለችው? ከጌታ ጋር ስለሆነ አማኝ ስለሆነ ነፍስህ በታመነው አምላክ በሱ ላይ ነው ያለችው። እንግዲህ ጥልቅ ዕውቀት ነው። እንዳለች ሁሉ መልካም ጤንነት እንዲኖርህና በነገር ሁሉ እንዲሳካልህ ጸልያለሁ። ክብር ለኢየሱስ ይሁን። ነፍሱን በተመለከተ በጣም እርግጠኛ ነው ዮሐንስ። ያንተ ነፍስ በመልካም ሁኔታ ላይ ነች፣ በአምላክ እጅ ነው ያለችው፣ እግዚአብሔር ይዟል። ግን የምጸልየው ከዚህ በኋላ ባለው ኑሮ መልካም እንዲሆንልህ፣ ጤና የተሟላ እንዲሆን ጸልያለሁ። አሜን። ለኛም እንደዚሁ ያደርግልን። እናንተ ስለኔ ስታስቡ፣ ስለ ፋሲል ነፍስ ስታስቡ እግዚአብሔር የሱን ነፍስ ይዟታል፣ ግን ደግሞ ህመም ስላለበት ልጸልይለት ብትሉ ደስ ይላል። አሜን። ግን ስለ ነፍስ እየተጠራጠራችሁ ከሆነ ስለ ስጋዬ ፈውስ ብትጸልዩ ትርጉም የለውም። እዚህ ቤት ሰው አለ አላችሁ? አሜን። ስለ ነፍሴ ግራ እየገባችሁ ድኖ ይሆን አልዳነ ይሆን ጌታን ይከተል ይሆን ወይ ነፍሱን ለጌታ ሰጥቶ ይሆን አልሰጠ ይሆን እያላችሁ እየተጠራጠራችሁ እግዚአብሔር ሆይ ኑሮውን አቃናለት፣ ባርከው፣ ገንዘብ ስጠው፣ ጨምርለት ብትሉ ትርጉም የለውም። እየሰማችሁ ነው? እየሰማችሁ ነው? አዎ። ስለዚህ ሞር ፎከስ የምናደርገው ምናችን ላይ ነው ማለት ነው? ነፍሳችን። ነፍሳችን ከዳነች ሌላ ሁሉ ነገር ይጨመራል። ዮሐንስ ይሄንን ያለ ኤግዛክትሊ ጌታ ኢየሱስ ክርስቶስ የሰበከው ቀደም ብለን ያነበብነው ቃል ምንድነው የሚለው? አስቀድማችሁ የእግዚአብሔር ጽድቁንና መንግስቱን እሹ፣ ሌላ ሁሉ ምን ይላችኋል? ይጨመርላችሁ። ዮሐንስ የሚለው ነፍስ በመልካም ሁኔታ ላይ እንዳለች አውቃለሁ፣ ከዚህ በኋላ ጤና እንዲኖር ኑሮ እንዲሳካ ደግሞ ጸልያለሁ። እግዚአብሔር የተባረከ ይሁን። ዛሬ በዚህ በክፍል 1 ትምህርታችን ውስጥ ስለ ነፍሳችሁ አስቡ። ለነፍሳችን የተከፈለውን ዋጋ እናስብ። ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለውን ዋጋ እናስብ። ኑሯችንን ለማደርጀት ዋጋ እንዳልከፈለ ቁርጥ አድርጋችሁ ወቁ። የኛን ስጋ ለማሳመር የተከፈለ የመስቀል ዋጋ የለም ወገኖቼ። የሐሰት አስተማሪዎች ወንጌልን ቀይጠው አምጥተው በማይረባ ነገር እንድንለውጥ ስላደረጉ ነው እንጂ ዋጋ የተከፈለው ለነፍሳችን። አሜን። ክብር ለኢየሱስ ይሁን። ስለዚህ ነፍሳችን ላይ ነው ትኩረት ማድረግ ያለብን። ሌላው የሚከተል ነገር ነው፣ የሚጨመር ነገር ነው፣ የሚመጣ ነገር ነው። እንዳስፈላጊነቱ እግዚአብሔር እንደሚፈልገው መጠን እግዚአብሔር ይባርከናል። እናምናለን፣ ይባርከናል። ሲባርከንም አይተናል። ግን ትልቅ ዋጋ የተከፈለው ለነፍሳችን። ለምስጋና እንደበታችንም ይከፈት ከተባለ ስለ ነፍሳችን ነው ማመስገን ያለብን። ክብር ለኢየሱስ ይሁን። ያ ነው ልዩ የሚያደርገን። የተለየ ዕውቀት አለን የምንለው ከዛ የተነሳ ነው። ሃሌሉያ ሃሌሉያ። ስናመስግን ስለ ነፍሳችን፣ ስለደረሰልን፣ ስላተረፈን፣ ከገሃነመ እሳት ስላዳነን፣ የሲኦልን ጣር ስላጠፋልን፣ ስለዚህ ቸር ጌታ ሃሌሉያ ሃሌሉያ ሃሌሉያ። ማንንም ሊከፍልልን የማይችለው ያንን ዕዳ ከፈለ፣ ነፍሳችንን ነፃ ወጣት። ነፃ የወጣን ሰዎች ነን ወገኖች፣ ነፃ የወጣን እርሱ ዋጋ መክፈል እኛ ሁላችን ነፃ ወጣን። ነፍሳችን አስተማማኝ እቅፍ ላይ አረፈች። ብንኖር በዚህ ምድር ያለ ስጋት እንኖራለን። ቀኑ ደርሶ ብንሄድ ወደ ተሻለ ክብር እንሄዳለን ወገኖቼ። እንደዚህ አይነት ጽኑ ተስፋ ነው የሰጠው። ሃሌሉያ። እግዚአብሔር አባትና አምላካችን እጅግ አድርገን እናመሰግንሃለን፣ እንባርክሃለን፣ ስምህን ከፍ እናደርጋለን።
ለነፍሳችን የዋልከው ውለታ ትልቅ ነው። ጌታ ሆይ በኃጢአት ምክንያት ዕዳ ውስጥ የገባችው ተበክላ የነበረችው ጠፍታ የነበረችው ለሲኦል የታጨችውን ነፍሳችንን ነፍስህን ስለ ነፍሳችን ምትክ አድርገህ ሰጥተህ ነፃ አውጥተህ ጌታ ሆይ ዋሽተህ ላንተ ክብር እንድንኖር አንተን እያሰብን እንድንኖር ስጋችንን አስገዝተን ኑሯችንን ሁሉ ላንተ አስገዝተን አክብረን እንድናልፍ ጌታ ሆይ ስለረዳህን ስላገዝከን ስላዳንከን እጅግ አድርገን እናመሰግንሃለን እንባርክሃለን። ጌታ ሆይ ዛሬም እንጸልያለን ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንደተባለ እግዚአብሔር የዘላለም አምላክ የዚህ ምድር ሐሳብ የሆነ የስጋችን ምኞት የሆነ ማንኛውም ነገር ዋጋ የተከፈለላትን ነፍሳችንን ሊዋጋ የሚመጣውን እርሱን የተቃወምን ጌታ ሆይ ከክፉ መንገድ እየተመለስን አንተ ባሰመርክልን ጎዳና እየሄድን ስለ ነፍሳችን የተከፈለው ዋጋ በውስጣችን ትልቅ ሆኖ እየታወቀን ደስ ያሰኘን እንድንኖር በኢየሱስ ክርስቶስ ስም እንድትረዳን እንለምንሃለን። ይህንን ጉባኤ የነፍሳት ሁሉ አባት ለሆንከው ለአንተ እጆች አደራ አሳልፌ እሰጣለሁ። እነዚህን ታናናሽ ብላቴኖች እነሱን ሁሉ ለእጆች አደራ አሳልፈን እንሰጣለን። ጌታ ሆይ የእነሱን ነፍስ በአንተ ፊት ናት፣ በአንተ እጅ ላይ ናት። እኛ አሳልፈን ሰጥተናል አንተ እነሱ ደግሞ አቅማቸው በደረሰ ባደጉ ጊዜ ይህንኑ እንዲያደርጉት እንድትመክራቸው የቀናውን መንገድ እንድታሳያቸው በኢየሱስ ስም እንለምንሃለን። ዛሬም እንጸልያለሁ ጌታ ሆይ ተጨንቃ ላለች ነፍስ በብዙ ውጥረት ውስጥ ላለች በስጋ ተጽዕኖ ውስጥ ላለች በዚህ ዓለም ፍርሃት ውስጥ ላለች ነፍስ በሰይጣን ቁጥጥር ውስጥ ላለች ነፍስ አጋንንቶች ለሚያሰቃዩት ነፍስ አሁን በዚህ ሰዓት እንጸልያለን። በኢየሱስ ክርስቶስ ስም ነፃ መውጣት ይሁንላት፣ አመልጣ መውጣት ይሁንላት። የኑሮ ጫና ቢሆን አለማወቅ ቢሆን የጠላት ከበባ ቢሆን የስጋ ምኞት ቢሆን የዚህ ዓለም ፍርሃት ቢሆን በማንኛውም መውጊያ እየተሰቃየች ያለች ነፍስ በጌታ በኢየሱስ ክርስቶስ ስም ነፃ ትውጣ። በኢየሱስ ክርስቶስ ስም ነፃ ትውጣ ጸልያለሁ። ጌታ ሆይ እዚህን ዓለም ነገር በማሰብ በበታችነት መንፈስ በዘረኝነት በክፋት በአመጽ ጌታ ሆይ ተደጋግሞ በሚመጣ ውሸት እውነት እያስመሰለ የዚህን ዓለም ውበት እውነት እያስመሰለ የስጋን ኑሮ እውነት እያስመሰለ ነፍስን የሚያስጨንቅ አጋንንታዊ መሳሪያ ሁሉ በዚህ ነፍስ ላይ እንዳይከናወን ዛሬ በስም ስልጣን ጸለይ። በኢየሱስ ስም የተራገፈ ይሁን፣ በኢየሱስ ስም የተራገፈ ይሁን። እግዚአብሔር አባትና አምላክ ነፃ የወጣች ነፍስ ታክብርህ፣ ነፃ የወጣች ነፍስ ትስገድልኝ። ነፍሴ ሆይ እግዚአብሔርን ባርኪ፣ ነፍሴ ሆይ እግዚአብሔርን ባርኪ። ምስጋናውን አትርሺ። ኃጢአትሽን ይቅር የሚል ደዌሽን የሚፈውስ ነፍሴ ሆይ እግዚአብሔርን ባርኪ እንደሚል አንተን የምትባርክ ነፍስ አንተን የምትባርክ ነፍስ እንድትኖረን በኢየሱስ ክርስቶስ ስም መንፈስን አፍስስልን። ክብር በሰማይ ክብር በምድር ላንተ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን 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 አሜን። ክብር እንስጠው ለጌታ። እግዚአብሔር የተባረከ ይሁን። እግዚአብሔር ይባርካችሁ። ጌታ ይባረክ። ለነፍሳችን ዕውቀት እንዲሆን መጸለይ፣ እግዚአብሔርን ቃል ማጥናት፣ አብረንም ደግሞ ህብረት ማድረግ ያስፈልገናል። እጆቻችን ዘርጋ። ልባርካችሁ። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ መንገዳችሁን ያቅናላችሁ፣ በነገር ሁሉ መከናወንን ይስጣችሁ፣ ጤናችሁን ሙሉ ያደርግላችሁ። ስትቀመጡም ስትነሱም ስትወጡም ስትገቡም የእግዚአብሔር አብሮነት ከእናንተ ጋር ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን 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 አሜን።